ናቸው። በጣም ወሳኝ ነገር ነበር። እጅግ በጣም በርካታ ከሆኑ ሰዎች ጋር አስተዋውቋቸዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ሆነው በተነሱ ጊዜ የአስዲቅ ረዲየላሁ አንሁ ሀብት 40,000 ድርሃም ይገመት ነበር። ወደ መዲና ሲሰደዱ ደግሞ 5,000 ድርሃም ነበራቸው። ለኻሊፋነት ሲታጩ ግን 74 ሳንቲም አልነበራቸውም። ሰይድና አቡበከር ረዲየላሁ አንሁ ሀብታቸውን በሙሉ ለዳዕዋ ማካሄድ አውለዋል። በዚህ ምክንያት ከዚህ ዓለም በሞት ሲለዩ 6,000 ድርሃም እዳ ነበረባቸው። የነቢዩ ሰለላሁ ዐለይሂ ወሰለም ባልንጀራ አስዲቅ ረዲየላሁ አንሁ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ውድ ጓደኛ ነበሩ። በሁለቱ መካከል ጥብቅ የሆነ ውዴታና ፍቅር ነበር። ረሱል ሰለላሁ ዐለይሂ ወሰለም ከአጎታቸው አቢ ጧሊብ ጋር ለንግድ ወደ ሻም ተጉዘው በነበረበት ወቅትና ከባህታዊው ቡኸይራ ጋር በተገናኙ ጊዜ አቡበከር ረዲየላሁ አንሁ አብረዋቸው እንደነበሩ ይነገራል። የአስዲቅ ረዲየላሁ አንሁ የስብዕና ቁልፍ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። ከሰዎች ሁሉ በእውነተኛ እምነቱ ወደር የማይገኝለት ሰው አቡበከር አስዲቅ ረዲየላሁ አንሁ ነው። እንዲህም ይላሉ። ከሰዎች ሁሉ በጽኑ እምነቱ አቻ የማይገኝለት ሰው አቡበከር አስዲቅ ረዲየላሁ አንሁ ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የኡማው ኢማን በአንድ መዳፍ የአቡበከር ኢማን ደግሞ በሌላ መዳፍ ሆኖ ቢመዘን የአቡበከር ኢማን ባመዘነ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም አቡበከር የበለጣችሁ በሶላትና በጾም ብዛት ሳይሆን በቀልቡ ውስጥ ጸዳል በሆነው ኢማኑ ነው ሲሉ መስክረዋል። የአቡበከር አስዲቅ ረዲየላሁ አንሁ የስብዕናቸው ቁልፍ የሆነው ለእውነት የነበራቸው ፍጹም ውዴታ ነበር። ለእውነት መስዋዕትነት ለመሆን ሲሉ እድሜያቸውንም ሆነ ደማቸውን ከመስጠት ለሀፍታም አላንገራገሩም። አልስዲቅ ረዲየላሁ አንሁ ህይወታቸውን ሁሉ ምንም ሳይሳስቱ ለነቢዩ ሰለላሁ ዐለይሂ ወሰለም የሰጡት የእውነት ሁሉ መገኛ ረሱል ሰለላሁ ዐለይሂ ወሰለም በመሆናቸው ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ዝንተ ዓለሙ ህይወት በተሸጋገሩበት ቅጽበት ሰሃቦች ሁሉ ተደናግጠው የሚያደርጉትን ሲያጡ ግልጽና ትክክለኛ አቋም የወለዱት ብቸኛው ሰው አቡበከር ረዲየላሁ አንሁ የወሰዱት ብቸኛው ሰው አቡበከር ረዲየላሁ አንሁ ነበሩ። አቡበከር ረዲየላሁ አንሁ ህይወት ምንጊዜም ቢሆን ሙሉ በሙሉ የሚቆጣጠረው እውነት ብቻ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም መካ ውስጥ የእውነት ተምሳሌት ሆነው ብቅ ሲሉ አቡበከር ረዲየላሁ አንሁ በእጃቸው ያለውን ነገር ሁሉ ለነቢዩ ሰለላሁ ዐለይሂ ወሰለም በመስዋዕትነት አቀረቡ። ረሱል ሰለላሁ ዐለይሂ ወሰለም ለህልፈት ሲበቁም አልስዲቅ ረዲየላሁ አንሁ በእውነት መስመር ላይ ጸኑ። ዑለማዎች አንድ በጋራ የሚስማሙበት ነገር አለ። ይኸውም ከነቢዩ ሰለላሁ ዐለይሂ ወሰለም በመቀጠል ለመጀመሪያ ጊዜ ለአላህ ሱብሓነሁ ወተዓላ ሱጁድ ያደረጉ በግንባሩ ተደፍቶ የሰገደ እመቤት ኸዲጃ ረዲየላሁ አንሁ ናቸው። ከወንዶች የመጀመሪያ የሰለመው ደግሞ አቡበከር አስዲቅ ረዲየላሁ አንሁ ናቸው። ከህፃናት የመጀመሪያው ሰላሚ ደግሞ አልይ ቢን አቢ ጧሊብ ረዲየላሁ አንሁ ሲሆኑ ከአገልጋይ ደግሞ የመጀመሪያ እስልምና የተቀበሉት ዘይድ ቢን ሐሪስ ረዲየላሁ አንሁ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ አቡበከርን ረዲየላሁ አንሁ ወደ እስልምና ሲጋብዟቸው ያለምንም ማመንታት ነበር የተቀበሏቸው። ረሱል ሰለላሁ ዐለይሂ ወሰለም ይህንን አስመልክተው እንዲህ ይሉናል። ከአቡበከር በስተቀር ማንኛውም ሰው ወደ እስልምና ስጋብዘው ያለመነታና ያለንገራገር የለም። አቡበከር ግን ስለ እስልምና ስነግረው ወዲያውኑ ያለ ማመንታት ያለ ማንገራገር ነበር የተቀበለኝ። ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ መሐመድም የአላህ መልክተኛ ነው በማለት እዚያው መሰከረ። ሰይድና አቡበከር ረዲየላሁ አንሁ ወደ እስልምና ጥሪ ሲደረግላቸው ወዲያውኑና ያለ ማመንታት የተቀበሉት እንዲሁ በስሜትና በዘፈቀዴ አልነበረም። ምንም አይነት ርዕይ ሳይኖራቸው ቀርቶም አይደለም። ይልቁንም ሀቅ የተባለን ነገር ወዲያውኑ የመቀበል የማመን ቋሚ ባህሪ ስለነበራቸው ነው። የእስልምናን እውነት ከተቀበሉበት ዕለት አንስቶ የብርሃን ጸዳል ቀልባቸውን ይሞላ ጀመር። እዚህ ቦታ ላይ ለአፍታ ቆም ብለን በማስተዋል ከእርሳቸው መማር ይኖርብናል። እስልምና እውነት መሆኑን አምነን እስከተቀበልን ድረስ ሁለመናችንን በእስልምና ጥላ ስር ማኖር ይገባናል። አቡበከር ረዲየላሁ አንሁ ተምሳሌት ማድረግ ይኖርብናል። ከላይ እንደተጠቀሰው አቡበከር አስዲቅ ረዲየላሁ አንሁ እኛን የበለጡን በሶላት ወይም በጾም ብዛት ሳይሆን የእውነት ብርሃን ሲመለከቱ በዚያ ውስጥ ተጠቅልለው ለመኖር አንዳችን ባለማመንታታቸው ነው። ለእውነት ሲሉ ደማቸውን ሰጥተዋል። ገንዘባቸውን ሁሉ አፍስሰዋል። ነፍሳቸውን፣ ሀብታቸውን፣ ጊዜያቸውን ሁሉ ለእውነት ሰውተዋል። ኃይላቸውን፣ ችሎታቸውን፣ ልጆቻቸውን ለእውነት ሰጥተዋል። ከአቡበከር ረዲየላሁ አንሁ ልንማር የሚገባን ቁም ነገር አንድን እውነት ካወቅን ህይወታችንን በሙሉ ለዚህ እውነት መስጠት ነው። አቡበከር አስዲቅ ረዲየላሁ አንሁ እስልምናን ሳያወላዱ የተቀበሉት ብዙ ተነግሮላቸው ሳይሆን ከነቢዩ ሰለላሁ ዐለይሂ ወሰለም ጣፋጭ አንደበት በሰማት ጥቂት ንግግር ነበር። የእስልምና መልእክት ለማሰራጨት በአጭር ታጥቀው የተነሱት ወዲያውኑ እንዲሰለሙ ነበር። ለዳዕዋ በተነሱ በመጀመሪያው ሳምንት ውስጥ ጀነት ከተበሰረላቸው አሽረቱ ሙበሽሪን 10 ሰዎች ውስጥ 6ቱ በእርሳቸው እጅ ለመስለም በቅተዋል። እነዚህም አንደኛ ሰዕድ ቢን አቢ ወቃስ፣ ሁለተኛ ዙበይር ቢን አልአዋም፣ ሶስተኛ ጦልሃ ቢን ኡበይዳ፣ አራተኛ አቡ ኡበይዳ ቢን አልጀራህ፣ አምስተኛ አብዱራህማን ቢን አውፍ፣ ስድስተኛ ዑስማን ቢን አፋን ናቸው። እነዚህ ሁሉ እንቁዎች በአቡበከር ረዲየላሁ አንሁ አማካኝነት የሰለሙት በአንድ ሳምንት ጊዜ ውስጥ ነው። በዚህ ወቅት አልስዲቅ ስለ እስልምና ያውቁት የነበረው በጣም ጥቂት ነገር ብቻ ነበር። ከዚህ አንጻር እስኪ የኛን ሁኔታ እንገምግመው። ስለ እስልምና ብዙ እናውቃለን። በእኛና በአቡበከር ረዲየላሁ አንሁ መካከል ያለው ልዩነት አንድ ነው።
ይኸውም አንድ ነው። ይኸውም እርሳቸው እውነትን አወቁ። ወዲያውኑ ጥቅልል ብለው ለእውነት ብቻ መኖር ጀመሩ። እኛ ግን እውነትን በብዙ አቅጣጫ አውቀናል። ለእውነት ለመኖር ግን ዝግጆች አይደለንም። እውነትን አውቀን ለእውነት ብቻ መኖር ካልቻለም በእውነት ስህተተኞች ነን። አቡበከር ረዲየላሁ አንሁ እውነትን አወቁ። ስሜታቸውም ለእውነት ተማረከ። ለእውነትም ሌት ተቀን ሰሩ። ከላይ የተጠቀሱ 6 እንቁዎች ሙስሊም እንዲሆኑ ምክንያት የሆኑት አቡበከር ረዲየላሁ አንሁ ናቸው። እነዚህ ሰዎች የሰሯቸው መልካም ስራዎች ሁሉ በእነርሱ ላይ ምንም ሳያጓድል ለአቡበከር አስዲቅ ረዲየላሁ አንሁ ነው የሚመዘገቡት። ያደረጉት ኢባዳ፣ ጂሃድ፣ ምጽዋት፣ ዳዕዋ ሁሉ ምንደው ለአልስዲቅ ረዲየላሁ አንሁ ነው። አቡ ኡበይዳ ቢን አልጀራህ ሻምን፣ ሰዒድ ቢን አቢ ወቃስ ደግሞ ኢራቅን የከፈቱና ያቀኑ ናቸው። የፋርስን ቅኝ አገዛዝ ያንኮተኮቱ ናቸው። በአቡበከር ረዲየላሁ አንሁ እጅ የሰለሙት እጅግ በርካታ ሰዎች ናቸው። ከነዚህም ውስጥ አልአርቀም ቢን አቢ አርቀም፣ ዑስማን ቢን መዝዑን ሊጠቀሱ ይችላሉ። ይህ ብቻ አይደለም። በባሪያ ድንገላ ስር የነበሩ ብዙ ሰዎች በአቡበከር ረዲየላሁ አንሁ ገንዘብ ነጻ ሊወጡ ችለዋል። መጀመሪያ ነጻ የወጡት 7 ሰዎች ናቸው። ከነዚህ ውስጥ ቢላል ቢን ረባህ ዋነኛው ነው። የቢላል ገዢ ኡመያ ቢን ኸለፍ ነበር። ቢላል በመስለሙ ምክንያት ይቀጣውና ያሰቃየው ነበር። አንድ ቀን ቢላልን እያሰቃየው ሳለ አቡበከር ረዲየላሁ አንሁ በአጠገባቸው ሲያልፉ ይህንኑ ይመለከቱና ለኡመያ እንዲህ ይሉታል፣ ይህ ምስኪን አያሳዝንህም? ኡመያም አንተ ዘንለት ሲል ይመልስለታል። አቡበከርም ረዲየላሁ አንሁ እሺ ስንት ልክፈልህና ነጻ ትለቀዋለህ ብለው ይጠይቃሉ። 7 ወቂት ወርቅ እሸጥልሃለሁ ይላል። አቡበከርም ረዲየላሁ አንሁ እሺ እከፍልሃለሁ በማለት ይስማማሉ። ከዚያም ኡመያ ሳቅ ይልና እንዲህ ይላቸዋል፣ ታውቃለህ አቡበከር በ4 ወቂት ካልሆነ አልወስድም ብትለኝ ኖሮ እንኳ እሸጥልህ ነበር። አቡበከርም ረዲየላሁ አንሁ መልሰው ወላሂ 100 ወቂት ወርቅ ብትጠይቀኝ እንኳ ከፍዬህ ወስደው ነበር ይላሉ። ከዚያም ክፍያውን ፈጽሙና ቢላልን በነጻ ለቀቁት። ከቢላል በኋላም ህጻናትና ሴቶችን በገንዘባቸው ነጻ አውጥተዋል። አባታቸው ከደካማዎች ይልቅ ይመሰገኑ ዘንድ ጠንከር ያሉትን ነጻ ቢያስወጡ እንደሚሻል ደጋግሞ ቢነግሯቸው አቡበከር ረዲየላሁ አንሁ ግን ይህን የማደርገው የአላህን ሱብሓነሁ ወተዓላ ውዴታ ለማግኘት እንጂ ለሌላ ለምንም አይደለም ብለው ይመልሱላቸዋል። መልካም ድርጊታቸው ጭቃ ሊቀቡ የተነሱ የመካ ቁረይሾች የሐሰት ፕሮፓጋንዳዎችን በአቡበከር ረዲየላሁ አንሁ ይነዙ ጀመር። ቢላልን ነጻ እንዲያወጣ ያደረገው እርሱ እንደሚለው የአላህን ውዴታ ለማግኘት ሳይሆን ከዚህ በፊት ቢላል የዋለለትን ውለታ ለመመለስ ብሎ ነው እያሉ ስራቸውን በማንኳሰስ አንጓጠጡ። በዚህ ጊዜ አላህ ሱብሓነሁ ወተዓላ የሚከተለውን የቁርአን አንቀጽ አወረደ። በአንድም ሰው እርሱ ዘንድ የምትመለስ ውለታ የለችም። ግን የታላቅ ጌታውን ውዴታ ለመፈለግ ይህንን ሰራ። ወደፊትም በእርግጥ ይደሰታል። አልለይል ከ19 እስከ 21 ሱረት ለይል በውስጧ ያካተተችው መልእክት በአቡበከር ረዲየላሁ አንሁ ላይ የተነዛው ሐሰት መሆኑን መግለጽ ነው። 21 አናቅጽን አካታለች። በሌሊቱ እምላለሁ፣ በጨለማው በሚሸፍነው ጊዜ፣ በቀኑም በተገለጸ ጊዜ ወንድና ሴትን በፈጠረው አምላክ እምላለሁ። ስራችሁ በእርግጥ የተለያየ ነው። የሰጠ ሰውማ ጌታውን የፈራም በመልካሚቱም እምነት ያረጋገጠ ለሌሊቱ ስራ እናዘጋጀዋለን። የሰሰተ ሰውማ የተብቃቃም በራሱ የተመካ በመልካሚቱም እምነት ያስተባበለም ለክፉይቱ ስራ እናዘጋጀዋለን። በወደቀም ጊዜ ገንዘቡ ከእርሱ ምንም አይጠቅመውም። ቅኑን መንገድ መግለጽ በእኛ ላይ አለብን። መጀመሪያዊቱም ዓለም የኛ ናቸው። የምትንቀለቀልንም እሳት አስጠነቀቅኳችሁ በላቸው። ከጠማማ በቀር ሌላ የማይገባባት ሌላ የማይገባበት የሆነችው ያ ያስተባበልና ከትእዛዝ የሸሸው አላህን በጣም ፈሪው በእርግጥ ይርቃታል። ያ የሚራራ ሆኖ ገንዘቡን ለድሆች የሚሰጠው ለአንድም ሰው እርሱ ዘንድ የምትመለስ ውለታ የለችም። ግን የታላቁን ጌታውን ውዴታ ለመፈለግ ይህን ሰራ። ወደፊትም በእርግጥ ይደሰታል። አልለይል ከ1 እስከ 21 ከሰሃቦች ሁሉ ጀግና አቡበከር አስዲቅ ረዲየላሁ አንሁ ምንም እንኳ ሰውነታቸው ለስለስ ያለ ቢሆንም በሀቅ ጉዳይ ግን መንፈሳቸው ጠንካራ ነበር። በአላህ ሱብሓነሁ ወተዓላ ጉዳይ ማንንም አይፈሩም። በአንድ ወቅት ሰይድና አሊ ቢን አቢ ጣሊብ ከሰዎች ሁሉ ጀግና ማን ነው? እርሱ ኖት ነው? ከሰዎች ሁሉ ማን ነው? እርሱ ኖት ነው ተብለው ሲጠየቁ እንደሚከተለው ምላሽ ሰጡ። የለም፣ ከሰው ሁሉ ጀግናው አቡበከር አስዲቅ ናቸው። በአንድ ወቅት የቁረይሽ ከሃዲያን በነቢዩን ሰለላሁ ዐለይሂ ወሰለም ከበው ሲያንገላቷቸው ተመለከቱ። በአቅመ ቢስነት ራቅ ብለን እየተመለከትን ነበር። ከዚያም አቡበከር አስዲቅ ረዲየላሁ አንሁ መጡና ሁኔታውን ተመለከቱ። ለብቻቸው ሆነው ከሃዲያዎችን ገፈታተሯቸው። ከረሱል ሰለላሁ ዐለይሂ ወሰለም ዙሪያ ገለል አደረጓቸው። አላህ ጌታዬ ነው የሚል ሰው ልትገድሉ ነው እንዴ? በማለት ተናገሯቸው። ከሃዲዎችም ረሱልን ሰለላሁ ዐለይሂ ወሰለም ተወት አደረጉና አቡበከርን ያዟቸው። ዑቅበት ቢን አቢ ሙዐይጥ የሚባል ከሃዲ መጣና አቡበከር ረዲየላሁ አንሁ ሲገፋቸው በጀርባቸው ወደቁ። ጫማውን አወለቀና የአቡበከርን ረዲየላሁ አንሁ ፊት ይመታ ጀመር። ፊታቸው እስኪያባብጥ ድረስ በጫማው መታቸው። አፍንጫቸው እስኪቀላ ድረስ ፊታቸውን አበጠ። ከፊታቸው ላይ ደም ይፈስ ጀመር። ትንሽ ቆይቶም የአቡበከር ረዲየላሁ አንሁ ጎሳዎች የሆኑ በኒ ተሚሞች መጡና ወደ ቤታቸው ይዘዋቸው ሄዱ።
ከመጎዳታቸው ብዛት ከሞት የማይተርፉ መስሏቸው ነበር። ለእናታቸውን በህይወት ተቆየ መግቢው አጠጪውን ብለዋቸው ሄዱ። ከዚያም ወደ ኡቅበት ተመልሰው ሄዱና አቡበከር ረዲየላሁ ዐንሁ ከሞተ ሊበቀሉት እንደሚችሉ ዝተው ተመለሱ። አቡበከር ረዲየላሁ ዐንሁ ከጉዳታቸው ትንሽ መለስ በማለት አይናቸውን እንዲከፍቱ ወዲያው የጠየቁት ጥያቄ ረሱል ሰለላሁ ዐለይሂ ወሰለም እንዴት ናቸው የሚል ነበር። በወቅቱ ያልሰለመችው እናታቸው አጠገባቸው ነበረችና አሁንም ታስታውሳለህ እንዴ? አሁን ታስታውሰዋለህ እንዴ አለቻቸው። ነፍሳቸውም ወላሂ ያሉበት ሁኔታ አውቄ ነፍሴ እስክትረጋጋ ድረስ እህልም ሆነ ውሃ አልቀምስም ይላሉ። እንዲህም አሉ፣ ወደ ኡሙ ጀሚል ፋጡማ ቢንት አልኸጣብ የሰይድና ዑመር እህት ዘንድ ሂጂና ረሱል ሰለላሁ ዐለይሂ ወሰለም ያሉበትን ሁኔታ ጠይቂያት። የአቡበከር ረዲየላሁ ዐንሁ እናት ወደ ተባሉት ቦታ ሄዱ። ያኔ ቢንት አልኸጣብ መስለሟን ደብቃ ነበር የምትኖረው። የአቡበከር ረዲየላሁ ዐንሁ እና ስለ ረሱል ሰለላሁ ዐለይሂ ወሰለም ሁኔታ ይጠይቋታል። እሷም እንዴት ትላለች፣ ወላሂ ልጅሽን ሆነ መሐመድን አላውቅም፣ ነገር ግን ደስ ካለሽ ልጅሽን ለመጠየቅ አብሬሽ ልመጣ እችላለሁ። ከዚያም ተከትለው ወደ አቡበከር ረዲየላሁ ዐንሁ ዘንድ ይሄዳሉ። ከአቡበከርም ፋጢማ ረሱል ሰለላሁ ዐለይሂ ወሰለም እንዴት ናቸው ሲሉ ይጠይቋቸዋል። እሷም እኔ መሐመድ ማን እንደሆነ አላውቅም ስትል ትመልሳለች። አቡበከርም ነገሩ ገባቸው። አትፍሪ፣ እሷ እናቴ ነች ይሏታል። ከዚያም ደህና ናቸው፣ ምንም አልሆኑ ትላለች። አቡበከርም ወላሂ በአይኔ እስካላየኋቸው ድረስ እህልም ሆነ ውሃ አልቀምስም ይላሉ። እናትየው እግርህ እስኪሻልህ ድረስ ትንሽ ጠብቅ ይላቸዋል። እርሳቸውም እግራቸው መራመድ አያቅተውም ቢሆን እዚህ ብለው በመነሳት ሁለቱን ሴቶች ደግፈዋቸው የአርቀም ቢን አቢ አርቀም ቤት ይደርሳሉ። በር ሲያንኳኩ ይከፈትላቸዋል። ረሱል ሰለላሁ ዐለይሂ ወሰለም አቡበከርን ሲያዩዋቸው በጣም ያዝኑላቸዋል፣ እቅፍ ያደርጓቸዋል። አቡበከር የረሱልን ሰለላሁ ዐለይሂ ወሰለም ማዘን ሲመለከቱ የአላህ መልክተኛ ሆይ ከፊቴ በስተቀር ደህና ነኝ፣ ምንም አልሆንኩም ይላሉ። ረሱልም ሰለላሁ ዐለይሂ ወሰለም በጣም አዝነው ያደርጉላቸዋል። አቡበከርም እንዲህ ይሏቸዋል፣ አንቱ የአላህ መልክተኛ እና እናቴን አላህ ምስል ያደርጋት ዱዓ አድርጉ። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሆይ እስኪ አቡበከርን እና ወደ ግድና ወደ ንራት ብለው ዱዓ ያደርጋሉ። የአቡበከር እናትን እዚያው እንደቆሙ ካላህ በስተቀር በእውነት የሚመለክ አምላክ የለም፣ መሐመድም የአላህ መልክተኛ ናቸው በማለት የምስክርነት ቃላቸውን ይሰጣሉ። በቀጣይ እስከምንገናኝ ሰላም አለይኩም ወረሕመቱላሂ ወበረካቱህ።